ቡታጀራ የብልጽግና ከፍታ ማሳያ የስበት ማዕከል ከተማ ስንል ከተማው የነበረባት ነባራዊ ሁኔታ ወደ ዘመናዊ ምቹ የከተማ ህይወት የቀየረ ስራዎች በማነጻጸር ነው። የብልጽግና ፓርቲ ዋና መመሪያ የሆነው የመደመር በውቢት ከተማችን በተግባር ይታያል። ነባሩን በማደስ አዲሱን በመገንባት የነገውን በትልቅ ራዕይ ማለትም የተከናወነው የኮሪደር የወንዝ ዳርቻ ልማት የቡታጀራ ገጽታ ሙሉ በሙሉ ቀይሮታል። ይህ ልማት ከተማው ለሰው ልጅ የሚሰጠው የፓርቲያችን እሳቤ በተጨባጭ ያሳየን። ብልጽግና የሚለካው በህንፃዎች ርዝመት ብቻ ሳይሆን በዜጎች የኑሮ መሻሻል ነው። የኑሮ ውድነት ለመቀነስ ትኩረት ተሰጥቶት በቁርጠኝነት እየተሰራ ሲሆን በዚህ በከተማው ከሰንበት እስከ ሰንበት እና የቅዳሜ ገበያ ማቋቋሚያ አልሚዎችን አምራች ለልማቱ ለተጠቃሚው ማህበረሰብ ያለምንም ጣልቃ ገብነት ምርት እንዲያቀርቡ በማድረግ እየተሰራ ይገኛል። ከተረጅነት ለማውጣት የተለያዩ ስራዎች ተሰሩ ሲሆን በተለይም ከተማው የከተማ ግብርና ላይ ለተሞክሮ የሚሆኑ ስራዎች መስራት የተቻለ ሲሆን በርካታ የሴፍትኔት ተጠቃሚ አባወራና እማወራ ከሼድ ግንባታ ጀምሮ አስፈላጊውን ምቹ ሁኔታ በመፍጠር የማስቀረጽና ወደ ስራ የማስገባት ስራ ተሰርቷል። ማዕድ በማጋራት ዝቅተኛ ገቢ ያላቸውን ወገኖች የኑሮ ጫናን የቀነሱ እንዲሁም ትምህርት ቤቶችና የጤና ተቋማት ጥራቱን የጠበቀ አገልግሎት ለሁሉም ተደራሽ መደረጉ የአቅመ ደካማ ቤቶች እድሳት ስራው ተሰርቷል። የብልጽግና ፓርቲ በሀሳብ የላቀ ግዙፍ ፓርቲ ነው። የብልጽግና ፓርቲ በመደመር እሳቤ አገራችን ኢትዮጵያን ወደ ሁለንተናዊ ብልጽግና ያሻገረ እያሻገረ የሚገኝ ፓርቲ በመሆኑ በመደመር እሳቤ እየተመራ በህብረ ብሔራዊ ወንድማማችነት እህትማማችነት ተሳስቦ በአንድ መንፈስ መስራት በመቻሉ በከተማችን በርካታ ውጤቶች ተመዝግበዋል። በመጨረሻ መላው የከተማችን የብልጽግና ፓርቲ አመራርና አባላት ከፊታችን የምናካሄደውን 7ኛው ዙር አገራዊ ክልላዊ ጠቅላላ ምርጫ ፓርቲያችን ብልጽግና አብላጫውን የህዝብ ድምፅ አግኝቶ ቅቡልነት ያለው መንግስት መመስረት እንዲችል ሁሉም የፓርቲያችን ግቦች የሂደትና የውጤት ስኬት እንድታሳኩ በታላቅ አክብሮት አስተላልፋለሁ።
ምርጫችን በህብረት እንበለው። ምርጫችን ብልጽግና፣ ምልክታችን ምልክታችን መልእክታችን እንኳን ለሰባተኛው ጠቅላላ ምርጫ ደረሳችሁ። የብልጽግና ፓርቲ የመወዳደሪያ ምልክት ይፋ ተደርጓል፣ ተዘጋጅቷል። ታዳሚዎቻችን አቶ ሳሙኤል ማርቆስ ጉባኤ ተሰላሰ ጉባኤዎች ጋር ተጠቅመው ይፋ አድርገውታል። በየታች መዋቅር ድረስ ኃላፊነት ሰጥተዋል። የመወዳደሪያ ምልክቶች አሳልፈዋል። በካድራ 100% ያለምንም ልዩነት ብልጽግና ፓርቲ ይመርጣለን እንላለን። ልጆቹ ላይ ኢትዮጵያውያን ላይ ከዚህ ጋር እናም